ትዝብቴ ምን ይሆን የሚያነሳሳን ሐሞታችንን የሚያስቆጣን የሚያስቆርጠን ልቦናችንን የሚያስወግደው ፍርሃታችንን የሚያነሳሳ ዓላማችንን የሚያስተባብር ድምጻችንን የሚያስወግደው ክፋታችንን የሚያቆምልን ስደታችንን የሚገታልን ውርደታችንን የሚያስገነዝብ ስንፍናችንን ምን ይሆን ችግሩ ያልገባን ተገናኝተን ካልተማማር ተወቃቅሰን ካልተሳሳም ተደራጅተን ካልተቀመጥ በሰንሰለት ካልተያያዝ በፍቅራችን ካልተማረክ በዓላማችን ካልተዳበር ወዴት ይሆን መንገዳችን ምንስ ሊሆን ስንቃችን እንዴት ሊሆን ሽብራችን ማን ሊያድነን ከራሳችን ማን ይመስክር ከኋላችን ማን ይሆን ታዛቢያችን እንዴት ሊሆን ነው ታሪካችን በዋል ፈሰስ ነው ሁኔታችን ማን ይሆን ፈራጃችን ማን ገደለው ሐሞታችንን ማን ሰበረው ቀስማችንን እንዴት ይሆን ወዴት ዝም ብሎ ማየት ወንድና ሴቱ ማድቤት ሀገርን ሽጦ ባለቤት ተኝቷል አሉ ጎረቤት አልሰማም ብሎ ብልሃት አልሆንም ብሎ ሰማዕት ዘላለም መስሎት ሕይወት ቅልውጥ እንጀራ ጣፍጦት ሳይበላ አድሮ ጠምቶት አለሁ ይለኛል ተስኖት ሞትና ሕይወት ተዛብቶበት ነፍሱን በውሸት አስሮ አይኑን በፋሻ ሳስሮ ጆሮ አይሰማ ደንቁሮ አለሁ ይለኛል አልሞትኩም ጨልሞብኝ አላይም አልሰማም ታሪኬ ይሁን ውሸቴ እንደው ዝም ነው ሕይወቴ ቤቴ ሲዘረፍ ማየቴ ክብሬ ሆኗል ውርደቴ ቁም ነገሩ ሽሽቴ ማረግ ሆኖ ስደቴ የት ልሄድ ነው አሁን ደግሞ ዙሪያዬ ሁሉ ታሞ በሽተኞች እዚህም አሉ በአንድ አይናቸው እንዳሉ አልፎ አልፎ ያገሳሉ ጉርሻ ለማግኘት ይጣራሉ ሳይኖሩ አለን ይላሉ ሳይፈለጉ ብኩን ተባሉ አንድም የሉም እዚህ ካሉ የአምላክ መሳሪያ የሚባሉ በውሸት ውስጥ ያልማሉ በደም ተበክለው ያልዋሉ በክህደት ያልዘሩ በሐሰት ያልተመሩ ተሰራርቀው ያልከበሩ ተከፋፍለው ያልፈረዱ እንዲህ ያለው ገለል ብሎ ሲተካከል ክፋት ጥሎ ኑ ይባላሉ ውረሷት ጭንቀቱ አልፎ ሲመቻት ደርሷል እላለሁ ሰዓቲት እውነት ከሐሰት የሚለይበት ምስጋና ሊሆን በሰፊው ሚካኤል ሊሆን ቀጪው ገብርኤል ሆኖ አብሳሪው እልል እንላለን ካሁኑ ጀምሮ እመቤትን ይዘን ደምቀን በከበሮ ይኸውና መጣ በራሱ ቀጠሮ ተመስገን ፈጣሪ የኢትዮጵያ ተስፋ የተሸረከተው ባንድ ላይ ተሰፋ